በሕይወታችሁ የምትፈሩት እንስሳ ምንድነው? አዎ፣ ብዙዎቻችሁ እባብ እንደምትሉ ተስፋ አደርጋለሁ። በእርግጥ እባብ የሰው ልጆች ከማስፈራት ባለፈ በፍጥነት ለሞት የሚዳርግ መርዛማ አስፈሪ እንስሳ ነው። እባብ ተከፍቶ የሚሆን ተደስቶ የማይታወቅ ስሜታቸው በግልጽ ከማይታወቅባቸው እንስሳቶች መካከል አንዱ ነው። ዛሬ ግን ከ200 ጊዜ በላይ ዓለማችን ላይ አደገኛ በሚባሉ እባቦች ራሱን ስለሚያስነድፈው ሰው ነው የምነግራችሁ። ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ጋብዛችኋለሁ። አሜሪካዊ ቲም ፍሬድ ራሱን ከ200 ጊዜ በላይ ለእባብ መርዝ ሲያጋልጥ ወደ 20 ዓመት ቆይቷል። ከ200 ጊዜ በላይ ራሱን ለእባብ ሲያስነድፍ ከ700 በላይ የእባብ መርዝ ወደ ሰውነቱ አስገብቷል። በሚያስገርመው በዓለማችን በጣም አደገኛ በሚባሉ አስፈሪ መርዛማ እባቦች ሳይቀር ነው ራሱን ያስነደፈው። ከእነሱም ውስጥ ኮብራ፣ ብላክ ማምባ፣ ታይፓን እና ክራት የተሰኙ የእባብ መርዞች ወደ ሰውነቱ አስገብቷል። ይህ ቲም ፍሬድ ይህን ተግባር የሚፈጽምበት ዋነኛ ምክንያቱን ሲናገር እንዲህ ይላል። ሰውነቴ የእባብ መርዝ የመከላከል አቅሙ እንዲዳብር ራሴን በተደጋጋሚ በእባብ አስነድፌያለሁ። መሞት ወይም አካሌን ማጣት አልፈልግም። እንደዚሁም ስራዬን ማጣት አልፈልግም ነበር ይላል። ከሁሉም አስፈሪ የነበረው በኮብራ ተነድፎ ኮማ ውስጥ የገባበት ጊዜ ከባድ እንደነበር ይናገራል። ራሱንም ይህን ያክል በመርዝ ሲያስነድፍ ያደርግ የነበረው በእባብ ራሱን ካስነደፈ በኋላ በትንሹ የእባብ መርዝ ወደ ሰውነቱ በማስገባት ራሱን እንዳለማመደ ይናገራል። በቤተ ሙከራ በተደረገ የደም ምርመራ መሰረት ደሙ ከዚህ ቀደም ባልታየ ሁኔታ ለተለያዩ አይነት የእባብ መርዞች መድኃኒት እንደሚሆን ማወቅ ተችሏል። ይህም በየዓመቱ ከ14000 በላይ ሰዎች በእባብ ተነድፈው ለሚሞቱባትና አካላቸውን ለሚጎድልባቸው ለዚች ዓለም ትልቅ ተስፋን ሰጥቷል። ይህም እስካሁን አስቸጋሪ ለነበረው ከአንድ አካባቢ የተለያየ ለሆነው የእባብ መርዝ ማርከሻ መድኃኒት ትልቅ እፎይታ እንደሚያስገኝ ይጠበቃል። በባዮቴክ ተቋሙ የሚሰራው ዶክተር ጃኮብ ግላንቪል እና ቲም ፍሬድ የተገናኙት በዚሁ ምርምር ነው እና ዶክተር ጃኮብ ግላንቪል የቲም ፍሬድን ያህል ሰውነቱ የእባብ መርዝ መከላከያ ያመረተ ሰው የለም፣ ከደሙ ናሙና ወስጄ ስመለከት አስገርሞኛል ይላል። የዓለም ጤና ድርጅት ከለያቸው 19 አይነት አደገኛ የእባብ መርዞች አሉ። ከነዚህም ውስጥ ኮብራ፣ ብላክ ማምባ፣ ታይፐን፣ ቫይፐር እና ክራት ዋነኞቹ ናቸው። የእነዚህ መርዞች ሰውነትን መንቀሳቀስ እንዳይችል አድርጎ ያተነፋፈስ ስርዓትን ያስቆማል፣ ከዛም ለሞት ይዳረጋል። የቲም ፍሬድ ደም በአይጦች ላይ ሙከራ ተደርጎ ከ19 የእባብ መርዞች 13ቱን መቋቋም ችሏል። ይህም በጣም ብዙ የእባብ መርዝን አይነት ይሸፍናል። ሌላው ጥናት የተደረገበት የቲም ፍሬድ ደም ቫይፐር የተሰኘ መርዛማ እባብ ነው። የደም ዝውውርን የሚገታ መርዝ ነው ያለው። በቀጣይ 10 ወይም 15 ዓመት ውጤታማ መድኃኒት ይገኛል። የቲም ፍሬድ ደም በጣም አስደናቂ ነው። ሰውነቱ የእባብ መርዝን የመቋቋም አስደናቂ አቅምን አዳብሯል ይላሉ የኮሎምቢያ ዩኒቨርሲቲ መምህር ቡድን ባልደረባ ፕሮፌሰር ፒተር ኮንግ። በዚህ ጊዜ ሳይንቲስቶች ምርምር ለየትኛውም የእባብ መርዝ አንድ አይነት መድኃኒት ማግኘት ነው። ይህን መድኃኒት ማግኘት በሕክምናው ከፍተኛ ለውጥ እንደሚያመጣ ይናገራሉ። ቲም ፍሬድም ለዚህ ምርምር ደሙን ማዋሉ በጣም ጥሩ ስሜት እንደሚሰጠው እንዲህ በማለት ይገልጻል። ለሰው ልጆች ጥሩ ነገር እያደረግኩ ነው። ይህም ማድረጌ ለኔ ትልቅ ዋጋ አለው። በጣም ኩራት ይሰማኛል ሲል ይናገራል። ስለዚህ አስደናቂ ሰው በትንሹ ደቂቃ አጋራዋችሁ። ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ላይክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩ። በሌላ ቪዲዮ እስከምንገናኝ እስከዚያው ሰላም ሁኑ። ሰላማችሁ ይብዛ።